ባዳሙ ያበደምኮት ከሽማት ባዳሙ ያበደምኮት ተራማት የበሎት ባዳቴ ድራኔ ገንዘ ገራደም ይትኮም ታሌት ቡሰረ ዱሬ ሻም ታሌት ይሁሉም ታሌት ወሬ ከነሴት ክንበበነሴት ወሬ ለይጃት ለምን እንቶናት በዋጅ ከጭብጭብ በረሂጃት ጥገያ በለና ወሰይት ከተብራችናና እንደ ጭብጭም ለበና ዛሬ ይዘንላችሁ የቀረብነው የአንድን ትልቅ ህልም ቀጣይ ምዕራፍ ሲሆን ባለፈው ጊዜ በሸሞ አቤቾ የአካባቢያችን ህዝብ ለጤናዬ እኔው እደርሳለሁ በማለት ያሳየው ተሳትፎ ሁላችንንም አስደምሞናል። በሸሞ አቤቾ የተሰበሰበው ገቢ ግንባታውን አስጀምሮናል። ይሁን እንጂ ስራውን ሙሉ በሙሉ አጠናቆ ለእናቶችና ለህፃናት አገልግሎት እንዲሰጥ ለማድረግ ገና ተጨማሪ አቅም ያስፈልገናል። በመላው ሀገሪቱና በመላው ዓለም የምትገኙ የሸሞ አቤቾ ተወላጆች እናንተ የዚህ ማህበረሰብ ኩራት ናችሁ። ሸሞ አቤቾ ላይ በተካሄደው የገቢ ማሰባሰቢያ መርሃ ግብር ሸሞ አቤቾ ቀበሌ ሆነን የጀመርነው እሳት ሁሉም የአካባቢው ተወላጅ በያላችሁበት ሆናችሁ እንድታቀጣጥሉት ጥሪያችንን እናቀርባለን። ኪታ የበፈግስታሶም አላህ ያሺ እቴትና ጤና ጣቢያ ደፋኔ አሁንም የሆስፒታል ታስገነቡ ያምደረቅ አላህ ጂጂ ዋጋጎም አላህ ቂራ ባደው ሊቀዋ ሸሞ አቤቾ ሊቀ የሮሬ ሁሪያው ጠንካ የመንግስት ሰራተኛ የሮሬ ደረጃ አላህ ጂጂም ሐጅም ቦዝ ዘይተማም ፍታይ የሮሬ አሁን ተፈናላሽ አላህ የሮሬ ሆስፒታል ተፈናላሽ አላህ አፍሪካን ወከልኩ ሞኔ ተጫረከው ሙቀላሽ ሐጅም ከላ ይበሩ አላህ መገን አባለ ጣለዋን ይዙ አላህ መገን አላህ ያንስ አደለ ከአጥረዘን ይህ የምንገነባው ጤና ጣቢያ የድንጋይና የሲሚንቶ ክምር አይደለም። የማህበረሰባችን የነገ ተስፋ በመሆኑ የአካባቢው ተወላጆች የሆናችሁ በሙሉ ድጋፋችሁን በማድረግ የታሪክ ተሳታፊ እንድትሆኑ በአክብሮት እንጠይቃለን። ቀንጨበር ለትጋፈራ ባለኝ ቀንጨበር ተሽበር 3000 ብር ሙከምብል አብደላ በያን የሰብል ባዲያለህ ሄዴዳን ግቦቴ ይለቀር ቢታይ ጤና ጣቢያ ይሄን ታከምቢያ ቤተሰብ ደይ ታከምቢያ ባላለ 20,000 ብር እናታችን ረዳ ለአባቴ ጀነቱል ፊርደውስ ይወፍቀው በማለት 20,000 ብር በረካታለሁ። አስራር አብራር ወይም ደግሞ አስራር አሪሶ በካሽ እዚህ አምጥቶ 2,000 ብር ሰጥቷል። በረስቶልኝ ወሬን ዝድል 20፣ 30፣ 40 እንደፈለጋችሁ በድጎማ ይቆጠርላችኋል። ሀድማ ይሄከትበል ያሞገ ያንግቢ ያቀረ ያቅርብ ባለኝ 1,000 ብር መበዛሽ ያሲት የነቡቲን እናት 3,000 ብር ካሚል ስርሞላ 2,000 ብር አሲያ ስርፋ ቺኮጎሌ ኢባሌ ታምቤሌ ቺኮጎሌ ኢባሌ ታምቤሌ ኢባላው ባባሃ እንዲው ድቤላሃ ኢባላው ባባሼ እንዲው ጂቤ ያ የትውልድ መንደራችሁ ያ ያሳደጋችሁ አፈር ዛሬም ድረስ የእናንተን ፍቅርና ድጋፍ ይፈልጋል። በባለፈው የግንባታ ገቢ አሰባሰብ መርሃ ግብር ላይ አካባቢው ላይ ያለው ማህበረሰብ በሙሉ ለጤናዬ እኔው እቆማለሁ ብሎ ታሪክ ሰርቷል። 5,000 ብር ሞራል ፋቲማ አምደግባ ካፈረዘር 1,000 ብር ሸሞ አቤቾ ሁለት ሸሞ አቤቾ አንድ አላሁ አክበር
አላሁ አክበር አላሁ አክበር 20 ሺህ ብር በመጨመር 420 ሺህ ብር ሳውዲ አረቢያ ሸማቤቹ ወገሬ ለሪያድ ሁለት ሪያድ ሁለት የጤና ጣቢያውን ግንባታም በወኔ ጀምሯል። ይሁንና የታላቅ ህልም ዳር እንዲደርስ የኔ ያንተ ያንቺ የሁላችንንም እገዛ ይሻል። በመላው ዓለም የምትገኙ የአካባቢያችን ነዋሪዎች ተወላጆች የአንድ እናት ህይወት እንዳያልፍ የአንድ ህፃን ተስፋ እንዳይጨልም የእናንተ ድጋፍ ወሳኝ ነው። ኑ የጀመርነውን አብረን እንጨርስ። ይሄ የምትመለከቱት የገቢ ማሰባሰቢያ ቀን የታሪክ ቀን ነበር። ወገን ለወገኑ ደራሽ መሆኑን ያስመሰከረበት የትውልድ መንደራችን የነደደበት ልዩ ዕለት ነበር። በርታችሁ እዚህ ስለተገኛችሁ ከልብ እናመሰግናለን። ሞራል ለራሳችሁ ስጡ። ሞራል ለራሳችሁ ሞራል። እናቶች ምርቃታቸውን፣ አባቶች ቃላቸውን፣ ወጣቶች ደግሞ ወኔያቸውን ይዘው በአደባባይ ወጥተው ነበር። ያኔ የታየው የህዝብ ትብብር፣ ያኔ የተሰማው የደስታ ሆታ እኛ ከልባችን ከቆምን የማይቻል የለም የሚል ትልቅ መልእክት ለሁላችንም አስተላልፎልናል። ያ የነበረው ደማቅ ተሳትፎና የህዝቡ ሞራል ዛሬም ግንባታው ላይ ትልቅ ተስፋ ሆኖ እየበራ ይገኛል። የዛን ዕለት የነበረው ያ ድንቅ መነሳሳት ዛሬም በሁላችንም በያለንበት እንዲደገም ጥሪያችንን እናቀርባለን።